እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ዝናቡ በመቃብር ስፍራው ቀዝቃዛ የእብነ በረድ ድንጋዮች ላይ እንደ ስለት እየወረደ ነው። ቶማስ ዊትሞር ጥቁር ጃንጥላውን ይዞ ከ2 ዓመታት በፊት ካጣት የሚወዳት ሚስቱ ከሄለና መቃብር ፊት ብቻውን ቆሟል። ይህ የእርሱ የግል ስፍራ ነው። የዝምታው፣ የሐዘኑ፣ የብቸኝነቱ ዓለም። ከእርሱ በቀር ማንም ይህንን መቃብር አይጎበኝም። ነገር ግን በዚያች የእሁድ ጠዋት ከዝናቡ መጋረጃ ጀርባ 2 ትንንሽ ሕፃናትን ተመለከተ። በሄለና መቃብር ፊት ተንበርክከው ትናንሽ እጆቻቸውን አጣምረው በጸጥታ ይጸልያሉ። የረጠበው ልብሳቸው በቀጫጫ ሰውነታቸው ላይ ተለጥፏል። ጥቁር ጸጉራቸው በዝናቡ ውሃ ፊታቸው ላይ ተጣብቋል። የቶማስ ልብ በድንጋጤና በግርምት ቆመ። እነማን ናቸው? እዚህ ምን ይሰራሉ? በቀስታ ወደ እነርሱ መራመድ ጀመረ። አጠገባቸው ሊደርስ ጥቂት እርምጃዎች ሲቀሩት አንደኛዋ ልጅ ቀና ብላ አየችው። በዚያች ቅጽበት ቶማስ ሕፃናቱ መንትዮች መሆናቸውን ተረዳ። ቡናማ አይኖቻቸው ከዝናቡ ጠብታ ጋር በተቀላቀለ እንባ እየታጠቡ ነው። አንዲቷ ልጅ ፊቷን በአይበሉባው አብሳ የእርሷ ባለቤት ኖት? አለች፣ ድምጿ እየተንቀጠቀጠ። ቶማስ ቃል ማውጣት አቅቶት በጭንቅላቱ ንቅናቄ ብቻ አዎንታውን ገለጸ። ሌላኛዋ ልጅ አሁንም አንገቷን ደፍታ ከንፈሮቿን በማይሰማ ሹክሹክታ ታንቀሳቅሳለች። የመጀመሪያዋ ልጅ ንግግሯን ቀጠለች። እናቴ ወይዘሮ ዊትሞር ጠባቂ መልአካችን ናት ብላናለች። ማንኛውንም ነገር ቢከሰት ወደዚህ መምጣት አለባችሁ ብላናለች። እርሷ እንደምትረዳን ነግራናለች አለች። የቶማስ ዓለም በዙሪያው የሚሽከረከር መሰለው። ሄለና ሚስቱ ስለ እነዚህ ሕፃናት አንድም ቀን ተንፍሳ አታውቅም። የማንም ጠባቂ መልአክ እንደነበረች ነግረው አታውቅም። ከማንም በላይ ሚስቱን ያውቃታል ወይንም አውቃታለሁ ብሎ ያስብ ነበር። እናትሽ ማን ናት? አለ ድምፁ በግድ ካፉ እየወጣ። ሚስቴን እስከ የት አወቃችኋት? ልጅቷ ምራቋን ዋጥ አድርጋ በፍርሃት መለሰች። እናታችን ላውራ ዴቪስ ትባላለች። አሁን ሆስፒታል ናት። በጣም ታማለች። ወደዚህ እንድንመጣ የነገረችን ከእንግዲህ ከኛ ጋር ብዙ መቆየት እንደማትችል ስላወቀች ነው። እባክዎን ጌታዬ፣ ማንም የለንም። እናቴ ወይዘሮ ዊትሞር እሷ ከሌለች እኛ እንደምትንከባከበን ቃል ገብታላት ነበር ስትል ተናገረች። ላውራ ዴቪስ የሚለው ስም በቶማስ አእምሮ ውስጥ ምንም አይነት ትዝታ አልቀሰቀሰም። የማስታወስ ችሎታውን ወደ ኋላ አገላብጦ ፈተሸ። ከሄለና ጋር ያሳለፋቸውን የፍቅር ጊዜያት፣ ያደረጋቸውን ውይይቶች፣ የተሳተፈባቸውን ዝግጅቶች፣ ምንም ይህ ስም በፍጹም በመካከላቸው ተነስቶ አያውቅም። እንዴት ሚስቱ እንዲህ አይነት ታላቅ ቃል ኪዳን ሳያውቅ ልትገባ ቻለች? እንዴትስ የእነዚህ ሕፃናት ሕይወት ከእርሱ ሕይወት ጋር ሳያውቀው ሊተሳሰር ቻለ? የትኛው ሆስፒታል ናት ያለችው እናታችሁ? ሲል ቶማስ ጠየቀ። እስካሁን ዝም ብላ የነበረችው ሁለተኛዋ ልጅ በመጨረሻ ቀና አለች። እንባ በጸጥታ በፊቷ ላይ ይወርድ ነበር። ሴንትራል ሆስፒታል ክፍል 312። ድምጿ ከእህቷ ድምፅ ይበልጥ ስስና የተሰበረ ነበር። ቶማስ እይታውን ወደ ሄሌና መቃብር መለሰ። በዝናቡ ስር የተቀረጸው ጽሑፍ ያበራል። ሄሌና ዊትሞር፣ ተወዳጅ ሚስት፣ ፍቅርሽ ዓለምን ማብራቱን ይቀጥላል። እነዚህ ቃላት ሁሌም እንደ ውብ ነገር ግን ባዶ እንደሆኑ ያስብ ነበር። ሄሌና ስትሄድ ብርሃኑን ሁሉ ይዘው የሄደች ይመስለው ነበር። አሁን ግን በእነዚህ 2 በዝናብ በረጠቡና በተስፋ በተሞሉ ሕፃናት ፊት ቃላቱ ከዚህ በፊት ተሰምቶ የማያውቅ ክብደት ነበራቸው። ወደ መኪናው ግቡ አለ፣ ጃኬቱን አውልቆ በአቅራቢያው ያለችው ልጅ ትከሻ ላይ እያደረገ። ወደ ሆስፒታል እንሄዳለን። መንትዮቹ በግርምት ተያዩ። ግን እኮ እኛን አያውቁንም አለች የመጀመሪያዋ ልጅ። ቶማስ በልቡ ውስጥ የህመም ስሜት ተሰማው። እናትሽ ሚስቴን ታውቃታለች። ለጊዜው ያበቂ ነው። ወደ መኪናው ሲሄዱ ጸጥታው ከባድ ነበር። ቶማስም የማሞቂያውን ቁልፍ እስከ መጨረሻው ከፍቶ በመቀመጫው ላይ ያስቀመጠውን ብርድ ልብስ ሰጣቸው። በዝናባማው ጠዋት በከተማው ጎዳናዎች ላይ ሲያሽከረክር በመኪናው መስታወት በኩል እርስ በርስ ተቃቅፈው የተቀመጡትን 2 ትናንሽ ምስሎች ይመለከት ነበር። ስማችሁ ማን ነው? ሲል ጸጥታውን ሰበረ። እኔ ሊሊ ይባላለሁ አለች የመጀመሪያዋ። እርሷ ደግሞ ሮዝ። ቶማስ ፈገግ ሊል ምንም አልቀረውም ነበር። ሊሊና ሮዝ ልክ እንደ ሄሌና የአበባ ስሞች። ሚስቱ አበቦችን ትወድ ነበር። በቤታቸው ጓሮ ትልቅ የአበባ መናፈሻ ነበራቸው። ይህም ሌላ ግንኙነት ይኖረው ይሆን ብሎ አሰበ። እናትሽ ሚስቴን ለምን ያህል ጊዜ ታውቃታለች?
ጥያቄው ካሰበው በላይ ሸካራ ሆኖ ወጣ። ሊሊ ከእህቷ ጋር ተያይታ እርግጠኛ አይደለሁም ጌታዬ፣ እናቴ ስለ ወይዘሮ ዊትሞር ማውራት የጀመረችው በጣም ከታመመች በኋላ ነው። አንድ ጊዜ ሕይወታችንን አትርፋልናለች ብላለች። ገና ሕፃናት እያለን ለአስፈላጊ ነገሮች ከፍላልናለች። ቶማስ የመኪናውን መሪ አጥብቆ ያዘ። ለአስፈላጊ ነገሮች ከፍላለች? ሄሌና የበጎ አድራጎት ፋውንዴሽን ነበራት። ነገር ግን ቶማስ ሁሉንም ሪፖርቶች ይመረምር ነበር። ላውራ ዴቪስ የሚል ስም በፍጹም አይቶ አያውቅም። ይህ እንዴት ሊሆን ቻለ? ቶማስ ለዓመታት አብሯት የኖራትን ሚስቱን እንደማያውቃት ይሰማው ጀመር። ሄሌና ከእርሱ የተደበቀ ሙሉ በሙሉ ሌላ ሕይወት ነበራት። ሆስፒታሉ ደረሱ። ክፍል 312 የመድኃኒትና የሞት ሽታ ነበረው። ቶማስ በሩ ላይ ቆሞ በአልጋው ላይ የተኛችውን ሴት ተመለከተ። ላውራ ዴቪስ ወጣት ብትሆንም ህመሙ የወጣትነቷን ምልክት ሁሉ ሰርቋታል። ቆዳዋ ቢጫ ሆኗል። አይኖቿ ወደ ውስጥ ሰምጠዋል። ሰውነቷ ሕይወቷን ከሚቆጣጠሩት ማሽኖች ጋር በቱቦዎችና በሹቦዎች ተገናኝተዋል። ላውራ ልጆቿን ስታይ አይኖቿ በራ። ሊሊ ሮዝ ድምጿ የተሰበረና የደከመ ነበር። ከዚያም አይኖቿ በሩ ላይ በቆመው ቶማስ ላይ ያረፉ። ፊቷ ላይ ፍርሃት፣ እፎይታና ምስጋና በአንድ ጊዜ ተነበቡ። ሚስተር ዊትሞር መጥተዋል። ቶማስ ወደ ውስጥ ገብቶ በሩን ከኋላው ዘጋ። ሕፃናቱ በመቃብር ስፍራው አግኝተውኝ ሚስቴ እናንተን ለመንከባከብ ቃል እንደገባች ነገሩኝ። እዚህ ምን እየሆነ እንዳለ ማወቅ እፈልጋለሁ አለ። ላውራ በጥልቅ ተንፍሳ ታሪኳን መተረክ ጀመረች። ከ5 ዓመት በፊት ሚስቶ ሕይወቴን አትርፈዋል። እኔ በኩባንያዎት ሕንፃ ውስጥ የጽዳት ሰራተኛ ነበርኩ። አንድ ቀን በድንገት ወድቄ ሚስቶ አግኝተውኝ ወደዚህ ሆስፒታል አመጡኝ። ዶክተሮቹ የከፋ የካንሰር አይነት እንደያዘኝ ነገሩኝ። ለሕክምናው የሚሆን ገንዘብ አልነበረኝም። ያኔ ሄሌና እንደ መልአክ መጣች። ሁሉንም ነገር ከፈለችልኝ። የቀዶ ጥገናውን፣ የመድኃኒቶቹን። ቶማስ ደሙ የቀዘቀዘ መሰለው። ከ5 ዓመት በፊት ሄሌና ራሱን ሙሉ በሙሉ ለፋውንዴሽን ሥራ ሰጥታ ነበር። ቀኑን ሙሉ ስትሯሯጡላ፣ ማታ ስትመለስ ትደክማለች፣ ነገር ግን ደስተኛ ትሆናለች። እርሱ የበጎ አድራጎት ሥራዋ እያስደሰታት እንደሆነ አስቦ ነበር። ለምን አለ ቶማስ። ለምን እናንተን መረጠች? ታማሚዋ ሴት መለሰች። እርሷ የሚወዷቸውን ሰዎች ጥሎ የመሄድን ፍርሃት እንደምትረዳው ነገረችኝ። አንድ ነገር ብሆን ልጆቼ ብቻቸውን እንዳይቀሩ እንደምታደርግ ቃል ገብታልኝ ነበር። ነገር ግን በቶማስ አእምሮ ውስጥ የሆነ ነገር አልገጥም አለ። ሄሌና ደግ ነበረች፣ ነገር ግን እንዲህ አይነት ታላቅ ውሳኔን ሳታማክረው አታደርግም። በየወሩ $8,000 ትልክልን ነበር አለች ሴትየዋ። ይህ ሌላው አስደንጋጭ መረጃ ነበር። ቶማስ የቤተሰቡን ገንዘብ በሙሉ ይቆጣጠር ነበር። ይህ ገንዘብ ከየት የመጣ ነው? እንዴትስ ከእርሱ እይታ ሊሰወር ቻለ? መልሱ ቪንሰንት ክላርክ በሚል ስም ውስጥ ተደብቆ ነበር። ከፋውንዴሽኑ የመጣ ሰው ነበር አለች ላውራ። በየወሩ ገንዘቡን ያመጣልን ነበር። ከሚስቶ ሞት በኋላም ይሄ የሄሌና ፍላጎት ነው ብሎ ድጋፉን ቀጠለ። ቪንሰንት ክላርክ ቶማስ ይህንን ስም በደንብ ያውቀዋል። ቪንሰንት የሄሌና ዊትሞር ፋውንዴሽን የፋይናንስ ዳይሬክተር ነው። ቶማስ ራሱ የሚስቱን ውርስ እንዲያስተዳድር ሙሉ እምነት ጥሎበት የሾመው ሰው። በዚያች ቅጽበት ቶማስ አንድ ነገር ተረዳ። በዚህ ታሪክ ውስጥ ከሄሌና ደግነት በላይ ሌላ ስውርና አደገኛ ጨዋታ ነበር። ከበጎ አድራጎት ጭንብል ጀርባ የስግብግብነትና የክህደት አስቀያሚ ፊት ነበር። ቶማስ የሚስቱን ትዝታ ብቻ ሳይሆን 2 ወላጅ አልባ ሕፃናትንም ከዚህ ተኩላ ማዳን እንዳለበት ተረዳ። በማግስቱ ጠዋት ቪንሰንት ክላርክ በሄሌና ዊትሞር ፋውንዴሽን የስብሰባ ክፍል ውስጥ ተገኘ። ልብሱ እንከን የለሽ፣ ፈገግታው በልበ ሙሉነት የተሞላ ነበር። ከፊት ለፊቱ ቶማስ ዊትሞር ተቀምጧል። ፊቱ ላይ ምንም አይነት ስሜት አይነበብም። ቶማስ ስላየሁህ ደስ ብሎኛል አለ ቪንሰንት እጁን ለሰላምታ እየዘረጋ። ቶማስ ግን እጁን አልጨበጠውም። በምትኩ ወደ ወንበሩ ብቻ ጠቆመው። ተቀመጥ ቪንሰንት፣ ስለ ፋውንዴሽኑ ማውራት አለብን። የቪንሰንት ፈገግታ ለቅጽበት ደበዘዘ። ቶማስ አንድ ሰነድ በጠረጴዛው ላይ አስቀመጠ። ስለ ላውራ ዴቪስና ስለ ልጆቹ ማወቅ ፈልጋለሁ። የቪንሰንት ፊት ቀለሙን ቀየረ። ነገር ግን በፍጥነት ሐሳቡን ሰብስቦ በሐዘኔታ በተሞላ ድምፅ መለሰ። ሕፃናቱ አገኘሁ ማለት ነው። ሄሌና ለዚያ ቤተሰብ ልዩ የሆነ የርኅራኄ ስሜት ነበራት። እኔም የእርሷን ፍላጎት እየፈጸምኩ ነበር ሲል መለሰ። ቶማስ ሌላ ሰነድ አቀረበ። ይህ ሄሌና የለገሰችው የመጀመሪያው ፈንድ ነው፣ $600 ለሕክምና ብቻ። ከዚያም ሶስተኛውን ወረቀት ሰጠው። ይህ ደግሞ ሄሌና ከሞተች ከ3 ወራት በኋላ አንተ ያስገባው ማሻሻያ ነው፣ $500 አንተን የአደጋ ጊዜ ሞግዚት የሚያደርግ። ቶማስ ወደፊት ተጠግቶ በቀዝቃዛ ድምፅ ተናገረ። ሄሌና ይህንን ፈቅዳ አታውቅም ነበር አይደል? ጸጥታው ከባድ ነበር። ቪንሰንት ከደግነቱ ጭንብል ጀርባ ያለው እውነተኛው ማንነቱ መጋለጥ ሲጀምር መከላከያውን ቀየረ። አንተ አልገባህም። ሄሌናን ለመጠበቅ ነው ያደረግኩት። ልጆቹ ከ$60,000 በላይ ያስፈልጋቸው ነበር ሲል መለሰ። ቶማስ በቁጣ ወይስ አንተ ነበርክ ገንዘቡን የምትፈልገው? እነዚህ ላለፉት 2 ዓመታት ከፋውንዴሽኑ ወደ ሌሎች ፕሮጀክቶች የተዘዋወሩትን $2 ሚሊዮን ያሳያሉ። ሁሉም በአንተ የጸደቁ ናቸው። እያንዳንዱ ሳንቲም አንተ ወደ ፈጠርካቸው የውሸት አካውንቶች ከዚያም ወደ ውጭ ሀገር ወደሚገኙ የግል ሂሳቦች ገብተዋል።
አለው። ቪንሰንት በወጥመድ እንደተያዘ አውሬ ሊንፈራገጥ ሞከረ። በመጨረሻ የተስፋ መቁረጥ ሙከራውም የመጨረሻውን መርዙን ተፋ። አንተ የምታስባት ቅድስት ሄሌና ራሱ ንጹህ አልነበረችም። ያንን $60,000 ከየት እንዳመጣች ታውቃለህ? ያንተን ፊርማ በሐሰት ፈርማ ከኩባንያው ገንዘብ አውጥታ ነው። ያቺ ውድ ሚስትህ እንዳንተ እንደምትለው ፍጹም አልነበረችም ሲል ተናገረ። ይህ ቃል ቶማስን እንደ መብረቅ መታው። ሄሌና የውሸት ፊርማ አስመሰለች። ለቅጽበት ዓለሙ ተናወጠ። ነገር ግን ወዲያውኑ የሁለቱን ድርጊት አነጻጸረ። የሄሌናን ከርህራሄ የተነሳ ስህተት እና የቪንሰንትን ከስግብግብነት የተነሳ ክፋት። ልዩነቱ አለ ቶማስ በጸጥታ ግን በጽኑ ድምፅ፣ ሄሌና ግን የጣሰችው ሕይወት ለማዳን ነው። አንተ ግን ሕይወትን እንደ መሳሪያ ተጠቅመህ ለመስረቅ ነው። ቶማስ የቪንሰንትን ክህደት ካጋለጠ በኋላ ልቡ በሐዘንና በንዴት ተሞልቶ ወደ ሆስፒታል ተመለሰ። ነገር ግን ክፍል 312 ሲደርስ የጠበቀው ሌላ ልብ የሚሰብር ትዕይንት ነበር። አልጋው ባዶ ሆኗል። ሊሊና ሮዝ አንድ ጥግ ላይ ተቃቅፎ ተቀምጠዋል። አንዲት ነርስ የአልጋውን አንሶላ በጸጥታ ታስተካክል ነበር። የቶማስ ልብ ቆመ። ላውራ የት ናት ሲል ጠየቀ። ነርሷ በሐዘኔታ ተሞልታ ከ2 ሰዓት በፊት አርፋለች አለችው። ቶማስ በዝግታ ወደ ሕፃናቱ ተጠግቶ በመካከላቸው ሲንበረከክ ሮዝ ቀና ብላ ተመለከተችው። አይኖቿ በለቅሶ አልቀሉም ነበር፣ ግን ባዶ ነበሩ። እናታችን እርሶን እንድናምን ነግራናለች አለች። ድምጿ በህመሟ መሃል ጽኑ ነበር። ልክ እንደ ወይዘሮ ዊትሞር እኛን እንደሚንከባከቡን ተናግራለች። ቶማስ በጉሮሮው ውስጥ የተሰካውን የሐዘን እብጠት ዋጥ አደረገው። እንደምንከባከባችሁ ቃሌን እሰጣችኋለሁ አለ። ሊሊ ፊቷን ቀና አድርጋ በቀይና ባበጡ አይኖቿ ተመለከተችው። አሁን ወዴት ነው የምንሄደው? ያ ጥያቄ ቶማስ ያልተዘጋጀበት ነበር። ከቪንሰንት ጋር ከነበረው ፍጥጫና የልጆቹን ገንዘብ ከማስጠበቅ ባለፈ ምንም አላሰበም ነበር። ነገር ግን እነዚያን 2 የጠፉና የተሰበሩ ፊቶች ሲመለከት ወደ ሕፃናት ማሳደጊያ ወይም ወደማያውቁት ቤተሰብ ሊልካቸው እንደማይችል ተረዳ። ሄሌና እነርሱን ለመጠበቅ ቃል ገብታ ነበር። አሁን ያ ቃል ኪዳን የእርሱ ሆኗል። ወደ ቤት አለ፣ ቃላቶቹ ሳያስበው ካንደበቱ እየወጡ። ከእኔ ጋር ወደ ቤት ትመጣላችሁ። በዚያች ቅጽበት ከውሸትና ከክህደት አመድ ውስጥ አንድ አዲስና ያልተጠበቀ ቤተሰብ ተወለደ። የሄሌና እውነተኛ ውርስ ገንዘቡ ወይ ፋውንዴሽኑ አልነበረም። እውነተኛ ውርሷ በሞትም ውስጥ ቢሆን ሕይወትን ያተረፈው ቤተሰብን የፈጠረው ፍቅሯ ነበር። ፍቅር ከሞትም በላይ ኃይለኛ መሆኑን አስተማረ።